ጤና ይስጥልን ውድ ኢትዮጵያውያኖች፣ በሀገር ውስጥም በውጭም ያላችሁ እንዴት ከረማችሁ? እኔ በጣም ደህና ነኝ። በባለፈው ቪዲዮ ላይ እንደገለጽኩት የመደመር መንግስትን በተመለከተ በተከታታይ ክፍል የግል እይታዬን ላጋራችሁ ቃል ገብቼ ነበረ። በዛም መሰረት ቃሌን አክብሬ ዛሬ መጥቻለሁ። ወደ ዛሬ ቪዲዮ ከመግባቴ በፊት በባለፈው ቪዲዮ ውስጥ ያነሳኋቸውን አንኳር ጉዳዮች በማስታወስ ወደሚቀጥለው ቪዲዮ ይሄዳለሁ። በባለፈው ቪዲዮ ውስጥ በተለይም መጽሐፍን በምናነብበት ጊዜ ምክንያት ሊኖረን እንደሚገባ፣ ምክንያት የሌለው ንባብ ትርጉም ስለማይኖረው በምናነብበት ጊዜ የምንፈልጋቸውን ነገሮች በምን ምክንያት መጽሐፉን፣ መጽሔቱን፣ ጋዜጣውን ወይም ደግሞ ሌሎች በጽሁፍ የቀረቡትን ማቴሪያሎች በምን ምክንያት ለማንበብ እንደምንፈልግ ማወቅ አለብን። እሱ ብቻ ሳይሆን ማንኛውንም ስራ ስንሰራ በምን ምክንያት እንደሚሰራ፣ ለምን ዓላማ ይህን ስራ ማከናወን እንዳለብን፣ ግባችንስ ምን እንደሆነ ማወቅ በጣም አስፈላጊ ነው። አዘርዋይስ ትርጉም የሌለው ስራ ነው የምንሰራ ማለት ነው። ንባብም እንደዛው። በመቀጠል በመደመር መንግስቱ ውስጥ የተገለጹ ነገሮች ጥያቄ የሚያስነሱ ነገሮች እንዳሉ፣ በተለይም ደግሞ ከነባራዊ ሁኔታ ጋር ሲነጻጸሩ የጽሁፉን ያህል በተግባር የማይታዩ በርካታ ነገሮች እንዳሉ ገልጬ ነበረ። እሱን በስተመጨረሻ ላይ በጥያቄ መልክ አነሳቸዋለሁ፣ ሁሉንም ክፍሎች ከጨረስኳቸው በኋላ። በአጠቃላይ በባለፈው ቪዲዮ ውስጥ የመደመር መንግስት መጽሐፍ 3 ክፍሎች እንዳሉት፣ ሶስቱ ክፍሎች በአጠቃላይ 13 ምዕራፎችን የያዙ መሆናቸውን ገልጫለሁ። ዛሬ በሁለተኛ ቪዲዮ ውስጥ ከተቻለ ምዕራፍ 1ን ከበር ለማድረግ እሞክራለሁ። እንደሚታወቀው የመደመር መንግስት መጽሐፍ ከተመረቀ 1-2 ወራቶችን አስቆጥሯል። በዚህ መጽሐፍ ላይ ብዙ ሰዎች የግል እይታቸውን፣ ምልከታቸውን፣ ግምገማቸውን አጋርተውናል። ሁሉም ሰው የራሱ የሆነ እይታ እንዳለው፣ በገሃድ ደግሞ የሚታዩ ነገሮች ደግሞ የተለየ ትንተና የማያስፈልጋቸው ነገሮች፣ ማንኛውም መጽሐፉን የሚያነብ ሰው ሊረዳቸው የሚችሉ ነገሮች እንዳሉ ሁሉ የመጽሐፉ ጸሐፊ ዶክተር አብይ አህመድ ኢንቴንሽናቸውን መተንተን አንችልም። ይህን ለማለት ፈልገው ነው፣ ይህንን ነው የሚፈልጉት ከማለት በተወሰነ መልኩ ነው ይቆጠባለሁ። ምክንያቱም ጸሐፊው በገሃድ በግልጽ በንባብ ከምናያቸው ነገሮች ውጪ ይህንን ነው ለማለት የፈለጉት ብለን ያልተጻፈውን ያልተነገረንን ብዙ መተንተን አስፈላጊ ነው ብዬም ስለማላስብ እኔ የራሴን የግል እይታ የግል ትንተናዬን አቀርባለሁ። በዚህ ላይ ምናልባት ጽሁፉ ወይም ደግሞ በጽሁፉ ውስጥ የተገለጹት ነገሮች ከደራሲው ኢንቴንሽን ውጪ ሆኖ ከተገኙ ለመታረም ዝግጁ መሆኔን በዚሁ አጋጣሚ መግለጽ እፈልጋለሁ። በሌላ መንገድ በባለፈው ቪዲዮ ውስጥ የገለጽኩት ነገር እዛ ማዶ ቆሞ ከሚራገሙት እዚህም ቆሞ ከሚወዳደሱት እንዳልሆንኩና በዚህ መጽሐፍ ዙሪያ የማንጸባርቃቸው ሀሳቦች የግሌ መሆናቸውን፣ ለዛም ደግሞ ኃላፊነት ራሴ እንደሚወስድ፣ በማንኛውም ሰው ጫና ስር ሆኜ ወይም ደግሞ በሆነ ፖለቲካ ፓርቲ ወይም ደግሞ ቡድን ጥላ ከለላ ስር ሆኜ
የምናገራቸው ነገሮች እንደሌሉ የግል ፍላጎቴን በተወሰነ መልኩ ገልጫለሁ። ያ ይቀጥላል። ስለዚህ የግል እይታዬን የግል አረዳዴን ነው የሚገልጸው እንጂ ሰዎችን ለመደገፍ ወይም ደግሞ ለመንቀፍ ዓላማዊ አድርጌ ይህን ንባብ ይህንን የመደመር መንግስት መጽሐፍ እንደማልተነትን እንደማልገልጽ ገልጫለሁ። ይሄ በዚሁ ይቀጥላል። በመቀጠል ሁሉም ሰው በተቻለ መጠን አንድን ነገር ለመደገፍ ወይም ደግሞ ለመወደስ ምክንያት ሊኖረው እንደሚገባ፣ እንደዚሁም ለመንቀፍ ለማጣጣል ምክንያት ሊኖረው እንደሚገባ ገልጬ ነበር። እንደዚሁም ክፍተቶቻችን ብዙ ከመሆናቸው አንፃር በክፍተቶቻችን ላይ ተንጠልጥለን ከምንጓተት ከምንጠላለፍ አንድ የሚያደርጉን ነገሮች ላይ ተጠናክረን ተደጋግፈን በልዩነቶቻችን ተቻችለን ክፍተቶቻችንን የሚሞሉልን የተለያዩ እይታዎችን አንድ ላይ አምጥተን ብንራመድ፣ ብንወያይ፣ ብንመካከር የተሻለ ነገር ማድረግ እንችላለን ብዬ ሀሳቤን ገልጬ ነበር። በአጠቃላይ በባለፈው ቪዲዮ ውስጥ ያነሳኋቸው አንኳር ጉዳዮች እነዚህ ናቸው። መጽሐፉ 3 ክፍሎች እንዳሉት እንደዚሁም 13 ምዕራፎች እንዳሉት ገልጫለሁ። በጣም ብዙ ሀሳቦችን የያዘ በተለይም ከኢትዮጵያ ፖለቲካዊ ሁኔታ አንጻር ከጥንት ጀምሮ ያለ የፖለቲካ ስርዓት ምን እንደሚመስል፣ በስርዓቱ ውስጥ ያጋጠሙን ችግሮች ለዛሬ እንቅስቃሴያችን፣ ለዛሬ የፖለቲካ ምህዳራችን ክፍተት እንደፈጠሩ በመጽሐፉ ውስጥ በብዛት ተገልጿል። እንደዚሁም ኢኮኖሚን በተመለከተ ድሃ የሆንባቸው ምክንያቶች በሰፊው ተገልጿል። ማህበራዊ ጉዳዮቻችን እና የሰርቪስ ሴክተሮቻችን ደካማ መሆናቸው፣ እንደዚሁም ኢንስቲትዩሽኖች የሚቆሙለት ዓላማ በግልጽ በውል የማይታወቅ መሆናቸው ኢትዮጵያን ለብዙ ታሪክ መዳረጋቸውን በመጽሐፉ ውስጥ በሰፊው ተገልጿል በዋናነት። በመቀጠልም አጠቃላይ ሰመሪው ሲታይ መጽሐፉ ቁጭትም፣ እልህም፣ ኮሚትመንትም የያዘ ሀሳቦች እንዳሉበት ተረድቻለሁ። በዛሬ ቪዲዮ ውስጥ ደግሞ አንዳንድ ዋና ፖይንቶች ናቸው ብዬ ያስኳቸውን ጉዳዮች እያነሳው እቆያለሁ። ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በመደመር መንግስት መጽሐፍ ውስጥ ከተቀመጡት ጉዳዮች ውስጥ ትኩረቴን የሳበው አንዱ ዶክተር አብይ በመግቢያ ውስጥ የገለጹት ፖይንት ነው። እሱ ምንድን ነው? የኢትዮጵያንን ሕይወት መለወጥ፣ ኢትዮጵያን ወደ ተሻለ ጎዳና ለማምጣት የብዙ መንግስታት ፍላጎት ነበረ። ከነገስታት ጊዜ ጀምሮ እስከ የዘመናዊ ኢትዮጵያ ፖለቲካ ያሉት መሪዎች የኢትዮጵያን ሕይወት መለወጥ የሚለው ሀሳብ ለዘመናት በተፈራረቁ መንግስታት እና ትውልዶች ዘንድ እንደ መፈክር የሚነሳ ነበረ ይላሉ። ይሄን ታሪክ የሚያነቡ ሰዎች የሁሉንም መንግስት ፖሊሲዎች የዳሰሱ ሰዎች ይገነዘቡታል ብዬ አስባለሁ። ይሄ እውነት ነው።
የትኛውም መንግስት ወደ ስልጣን በሚመጣበት ጊዜ የመጀመሪያ እቅዱ የረጅም ጊዜ የሚሆን የአጭር ጊዜ ያሉትን ችግሮች በመጠቃቀስ ከነዛ ችግሮች የመውጫ መንገዶች ብሎ የሚያስባቸውን ነገሮች ላይ መስራት እንደሚፈልግ እንደሚሰራም እንደሚያሳካም በማመንታትም በእርግጠኝነትም የሚናገሩ ነበሩ። ይሄ የመንግስታት ባህሪ ነው። ነገር ግን የተባለውን ያህል ውጤት ያመጡት ጥቂቶቹ ናቸው። የኢትዮጵያ ታሪክም የሚያሳየው ይህንኑ ነው። በዋናነት ግን ዶክተር አብይ አህመድ በመጽሐፋቸው ውስጥ ዛሬ ላይ በሁለት አጣብቂኝ ጉዳዮች ወይም ደግሞ ሁኔታዎች መካከል እንገኛለን ይላሉ። የዛሬ ትውልድ በእሳቸው አስተዳደር ስር በእሳቸው ሊደርሺፕ ስር ያለው አገር ወይም ደግሞ እሳቸው እና አመራራቸው ወይም ደግሞ በአጠቃላይ የዛሬ ትውልድ የምንለው እንደ አጠቃላይ ብንወስድ በሁለት አጣብቅኝ ውስጥ ተቀርቅረን እንገኛለን ብለው ጭንቀታቸውን፣ ስጋታቸውን፣ ፍርሃታቸውን በእውነት ላይ ተመስርቶ ይገልጻሉ። በእኔ እይታ እሱ ምንድን ነው? የመጀመሪያው ትናንት ባለመታረማቸው፣ ትናንት እልባት ባለማግኘታቸው እየተደራረቡ የመጡ ችግሮች ለዛሬ ፈተና ዳርገውናል ይላሉ። ትናንት ባለመታረማቸው ስር እየሰደዱ የመጡ ፈተናዎች የፈጠሩብን ችግሮች ይላሉ። አዎ ትናንት ብዙ ችግሮች ነበሩ። ጦርነት ነበረ። የመልካም አስተዳደር ችግር ነበረ። የአስተዳደር ስርዓት ችግር ነበረ። የትርክት ችግር ነበረ። የታሪክ መጽሐፍ ችግር ነበረ። ብዙ ችግሮች ነበሩብን። የኢኮኖሚ መዋቅራችን ደካማ መሆኑ፣ ዘመናዊ አለመሆኑ ችግር ነበረ። የእርስ በርስ መጠላለፍ ችግር ነበረ። መዓት ችግሮች ነበሩ። የነዛ ችግሮች መደራረብ ወይም ደግሞ እነዛ ችግሮች በጊዜ አለመታረማቸው ዛሬን የምንፈልገው ደረጃ ላይ እንዳናደርስ አድርጎናል ብለው ያነሳሉ። አንዱ ችግር ይሄ ነው። እውነት ነው። በሁለተኛ ደረጃ ያ ችግር እንዳለ ሆኖ የዛሬ ትውልድ ደግሞ የሚፈልገው ነገር ከተለዋዋጭ የዓለም ሁኔታ ጋር ከሰዎች ፍላጎት መጨመር አንጻር ከነገሮች በየቀኑ በየሰዓቱ በየዓመቱ መለዋወጥ አንጻር ያልጠበቅናቸው ነገሮች ከሚያጋጥሙን አንጻር የዛሬ ትውልድ ደግሞ ፍላጎቱ የተለየ መሆኑ ወይም ደግሞ ለነገ ትውልድ ያለብንን ኃላፊነት ደግሞ በሌላ በኩል ቆሞ እየጠበቀን ነው ይላሉ። ትናንት የነበረ ፈተና አለ። እሱ ባለመታረሙ ችግር ስቲል እንደቀጠለ ነው ያለ። የዛሬ ትውልድ ለነገ ትውልድ ደግሞ የሚጠበቅብን ኃላፊነት አለ። እሱን ደግሞ ዴሊቨሪ እንዳናረግ ሌላ ችግር ተጋርጦብናል። በዚህ አጣብቂኝ መሀል እንገኛለን ይላሉ። እውነት ነው። ትናንት ኢትዮጵያ እንዴት ነበረች? የዛሬ ትውልድ ምን እየሰራ ነው? የዛሬ ትውልድ ደግሞ ለነገ ትውልድ ለማስረከብ የሚፈልገው ወይ ደግሞ የሚጠበቅበት ነገር እንዳይከውን ያደረጋቸው ነገሮች ምንድን ናቸው ብለን ብናስብ በርካታ ችግሮች እንዳሉ ይገልጻሉ። እነዚህ ሁለቱ ችግሮች መንግስታቸውን ችግር ውስጥ እንደከተቱና
በዚህ አጣብቅኝ መሀል ውስጥ መኖራቸው ይገልጻሉ። እኔ ይህንን ሀሳብ ሙሉ በሙሉ እጋራለሁ። ትናንት ታላቅ ነበርን፣ ትናንት ታሪክ ነበረን፣ ትናንት ከፍታ ላይ ነበርን፣ ትናንት ብለን የምናወራቸው ሂደቶችና ታሪኮቻችን ውስጥ በርካታ የሚታወቁ ችግሮች መኖራቸው፣ እነዛ ችግሮች ደግሞ ተደራርበው ዛሬን እንኳን እንዳናስብ ለነገ ትውልድ ማስረከብ ያለብንን ማዘጋጀት መስራት ያለብንን ነገር እንዳንሰራ አድርጎናል ብሎ ማለት እውነት ነው። ከዚህ ሀቅ ያፈነገጠ ይህን ሀሳብ የማይቀበል ሰው ካለ ትናንትም በታሪክም ወይም ደግሞ በመኖርም በመስማትም ያላገናዘበ ሰው መሆን አለበት ብዬ አስባለሁ። ዛሬ ያለው ትውልድ ፍላጎቱ ትልቅ መሆኑንና ይሄ ትውልድ ራሱ ኃላፊነት ኖሮበት ለነገ ትውልድ የሚያስረክበው ነገር ቀላል እንዳልሆነ፣ ኃላፊነቱ ቀላል እንዳልሆነ መገመት የማይችል ዜጋ ደግሞ ለራሱ ብቻ እንደ እንስሳ የሚኖር መሆን አለበት ብዬ አስባለሁ። ይሄ እውነት ነው። በሌላ በኩል በመግቢያ ላይ የገለጹት ነገር የመደመር ፍልስፍና የሀገራችን መሰረታዊ ችግር የአስተሳሰብ ችግር ነው ብሎ ያምናል ይላሉ። ይህም እውነት ነው። ሁሉም ነገር የሚጀምረው ከሀሳብ ነው። ሁሉም ነገር የሚጀምረው ከኢማጂኔሽን ነው። ሁሉም ነገር የሚጀምረው ከአመለካከት ነው። ሀሳብ አለ፣ ለሀሳቡ ያለህ አመለካከት አለ፣ ለአመለካከት ያለ ዊሊንግነስ አለ። ከዊሊንግነስ ደግሞ ያንተ ኤፈርት ይጠበቃል። ግን መነሻው ሀሳብ ነው። ሀሳብ የሌለው ሰው ሀሳብ ላይ ያልተመሰረተ በዘፈቀዳ የሚደረጉ ነገሮች ሁሉ ውጤታቸው ክሳራ ነው። ስለዚህ አስተሳሰባችን ከተቀየረ፣ ለየትኛውም ነገር ያለን አመለካከታችን ከተስተካከለ፣ ሌሎች ነገሮች የማይስተካከሉበት ምክንያት የለም። ስለዚህ ሰዎች ወይም ደግሞ አመራርም ሆኖ ሌላውም ሰው ተራ ሰው ሀሳቡን በግልጽ ካስቀመጠ፣ ለሀሳቡ ደግሞ ዓላማ ለማስፈጸም ዓላማ ወይም ደግሞ እቅድ ካስቀመጠ፣ ከዛ በኋላ ደግሞ ያሉትን ነገሮች እየገመገመ የሚፈልገው ነገር ላይ የማይደርስበት ምክንያት ይኖራል ብዬ አላስብም። ስለዚህ ይህም ፖይንት በጣም ኢንትረስቲንግ ነው። በሌላ በኩል ዶክተር አብይ ካነሷቸው ሀሳቦች ውስጥ በመግቢያው ላይ የመደመር መንግስት ወይም ደግሞ የመደመር ፍልስፍና ርዕዮታቸው በተለይም ለሁሉም አይነት ሀሳብ የራሳቸው አስተዋጽኦ እንዳላቸው፣ የሚናቅ ሀሳብ አለመኖሩን፣ የተውጣጡ ሀሳቦች አንድ ላይ ሲመጡ የተሻለ ሀሳብ መሆን እንደሚችሉ ያምናል። ይሄ በተግባር እንዴት ነው የሚታየው? ከመጽሐፉ ጋር ያለውን ነገር ብቻ በማንሳት የሚተው አይደለም። አሁን ያለው መንግስት ሀሳብን እንዴት ነው የሚያስተናግደው? ሁሉም አይነት ሀሳብ የራሱ አስተዋጽኦ አለው ከተባለ በሀሳብ
ማፍለቁ ምክንያት የተለያየ ሀሳብ በመኖሩ ምክንያት የሚወቀሱ፣ እንግልት የሚደርስባቸው፣ የሚገለሉ፣ አልፎ አልፎም ሌላም ከባድ ችግር የሚደርስባቸው ሰዎች እንዳሉ ይታወቃል። ይሄ እውነታ ነው። ስለዚህ ለሀሳብ ትልቅ ቦታ የሚሰጡ ከሆነ ሀሳብ ያላቸውን ሰዎች የማቀፍ ፍላጎት የመደመር መንግስት ፍልስፍና ከሆነ የተለያዩ ሀሳብ ያላቸው ሰዎች አንድ ላይ መጥቶ ከመንግስት ጋር ቁጭ ብሎ ለመወያየት ምን ገደባቸው? ኦፍኮርስ ዶክተር አብይ ይሄን በዝርዝር የሀሳብ ገበያ ላይ የሀሳብ አልባ ፖለቲካ ላይ በርካታ ነገሮችን ገልጸዋል። እሱን እመጣበታለሁ። ዞሮ ዞሮ ግን ለሀሳብ ያላቸው አመለካከት እንደ ጽሁፋቸው ከሆነ በጣም የሚደነቅ የሚደገፍ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። መሆንም ያለበት መፍትሄም ሊሆን ይችላል ብዬ የማስበው ይህንኑ መሆኑን በዚሁ አጋጣሚ አጽንኦት ሰጥቼ ማለት እፈልጋለሁ። አሁን በቀጥታ ወደ ክፍል 1 ስንሄድ በጣም ኢንትረስቲንግ የሆነ ርዕስ እናገኛለን። እሱ ምንድን ነው? የአባይን ልጅ ውሃ ጠማው ይላል። ይሄ በእኔ እይታ በጣም ቁጭት መሆን ያልነበረበት አንፎርቹኔትሊ ግን ሆኖ ያገኘ ነው ነገር በምን ምክንያት እንደሆነ የሚገልጹበት ርዕስ ነው። አባይ እንግዲህ ለኢትዮጵያውያኖች ትልቅ ሀብት መሆኑን፣ የኢትዮጵያውያኖች ትልቅ ኩራት መሆኑን፣ ለኢትዮጵያውያኖች ትልቅ ተስፋ መሆኑን የህዳሴ ግድብ በተገደበበት ጊዜ የሁሉም ኢትዮጵያውያኖች ፊሊንግ እንዴት እንደነበረ ማሳያ ነው። ከዛም በላይ አባይ የተፈጥሮ ሀብታችን ከመሆኑም በላይ እኛ ሳንጠቀም ሌሎቹ እየተጠቀሙ፣ እኛ እየተጠማን፣ እኛ እየተራብን ከደጃችን ሄዶ ሌሎች ሲጠቀሙበት ሲያለሙበት ስናይም ቁጭት ይፈጥራል። በዚህ ምክንያት ነው እንግዲህ የህዳሴ ግድብም ተገድቦ ስናይ በታላቅ ደስታ በታላቅ ስሜት ውስጥ ሆነን ኢትዮጵያዊነታችንን አንድነታችንን የሚያጠናክር መሆኑንም ጭምር ስናወራ ስንገልጽ የነበረው። የአባይን ልጅ ውሃ ጠማው ብሎም አያውቁም። ለምንድን ነው የጠማው? በምን ምክንያት ነው ብሎ በርካታ ነገሮችን ዘርዝረዋል። እሱን ለአንባቢያን ትቼ ግን ከዛ ቀጥሎ ኋላ መቅረታችን ከዓለም በምን ምክንያት እንደሆነ ዓለም የተለያየ የሬቮሉሽን ዘመን በምታሳልፍበት ጊዜ ኢትዮጵያውያኖች ወይ ደግሞ ሀገራችን በተለያየ መንግስታት ጊዜ እነዛ ሪቮሉሽኖች እንዴት ነው ያለፈችው? ምን አሳካች? ምንስ አላሳካችም? ብሎ በርካታ ነገሮችን ያነሳሉ። ዞሮ ዞሮ ዓለም የደረሰበት መድረስ እንዳንችል የከለከሉ ነገሮች በግልጽ ያስቀምጣሉ። ከነዛ ውስጥ አንዱ ያልተፈጠረ እሴት የተጓደለ ሀሴት ብለው ይገልጻሉ። ይሄም ኢንትረስቲንግ ፖይንት ነው። ያ ማለት አንድ ሀገር ለመበልጸግ ከችግር ለመውጣት የስርዓት ለውጥ ለማድረግ ወደፊት ለመራመድ
ዓለም የደረሰችበት ቦታ ላይ ለመድረስ መሰረታዊ ነገሮች ላይ መስራት ይጠበቅበታል። ከነዛ ውስጥ አንድ 5 ነገሮችን ገልጿል። በጣም አሪፍ ፖይንት ስለሆነ እሱን ጠቅሼ ልለፈው። የመጀመሪያው የሰው ኃይል ሀብታችን በሚፈለገው ደረጃ ማብቃት አለመቻላችን ነው ይላሉ። የሰው ኃይል ሪሶርስ ነው ይታወቃል። ይህ ሪሶርስ ደግሞ በአግባቡ ካልተያዘ፣ ካፓሲቴት ካልተደረገ፣ የሚፈለገው ውጤት ላይ ካላደረሱት፣ ካላበቁት ብክነት ነው ማለት ነው። ስለዚህ የሰው ኃይል አጠቃቀማችን ትክክል እንዳልሆነና በዚህ ምክንያት መድረስ ያለብን ቦታ ላይ አለመድረሳችን ይገልጻሉ። በሁለተኛ ደረጃ የሚገልጹት እንደ ችግር ወረት ነው። ያልተፈጠረ ወረት ሀብታችን የተፈጥሮም ይሁን ሰው ሰራሽ የተጠቀምንባቸው የያዝናቸው ወይም ደግሞ ያሉንን ንብረት ወደ ላቀ ደረጃ ለማድረስ ባለመቻላችን ወደኋላ ቀርተናል ብለው ያስባሉ። ለምሳሌ በጣም በርካታ የተፈጥሮ ሀብቶች አሉን። እነ የአባይ ወንዝ ለምሳሌ ማንሳት ይቻላል። ታሪካዊ ቦታዎችን ማንሳት ይቻላል። እንደ ሶፍ ዑመር ባለፈው እየጎበኙ ሲገልጹት፣ በቁጭት ሲገልጹት እንደነበረ ሁሉ ሌሎችም ደግሞ በርካታ በየክልሉ ያሉ በኢትዮጵያ ውስጥ ምናልባት ብቻ የሚገኙ በርካታ የተፈጥሮ መስህቦቻችንን እንዲሁም ቅርሶቻችንን ባለመጠቀማችን ወደኋላ ቀርተናል፣ ይህንን መፍጠር አልቻልንም ብሎም ያነሳሉ እንደ ችግር። በሶስተኛ ደረጃ ይህ የተፈጠረ ሀብት ለገበያ መድረስ አለበት። ሰፊ ገበያ ስለሌለን ያመረትናቸውን ነገሮች የፈጠርናቸውን ነገሮች በንግዱ መስመር አሳልጠን ለገበያ አቅርበን ሀብት ለማፍራትም ደግሞ ችግር አለ። ይሄም ወደኋላ እንድንቀር አድርገውናል ይላሉ። ሰፊ ገበያ። ሌላው ደግሞ የቴክኖሎጂ ፈጠራዎች። በቴክኖሎጂ ያው ወደኋላ መቅረታችን ይታወቃል። እኛ ብቻ ሳይሆን መላው አፍሪካ በዚህ ችግር ውስጥ የወደቀች መሆኑ ሁሉም ሰው ይገነዘባል። በዛ ምክንያትም ደግሞ ወደ ኋላ ቀርተናል ይላሉ። በሌላ በኩል የመሪዎች ሚናና የአመራር ቁርጠኝነት፣ ይሄ በጣም 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 አፍሪካን ወደኋላ ካስቀሩት ነገሮች ውስጥ አንዱ ነው። መሪዎች ሚናቸውን በአግባቡ ባለመወጣታቸው እነዚህ ነገሮች ማኔጅ ተደርገው ለሚፈለገው ዓላማ፣ ለማህበረሰቡ ፍላጎት፣ ለሀገር እድገት፣ ለሀገር ከችግር መውጣት የአመራር ሚናና ቁርጠኝነት በጣም ወሳኝ ነው። አሁን እነዚህ ነገሮች ጥያቄ ያስነሳሉ። ኦፍኮርስ አሁንስ በእነዚህ 5ቱ ነገሮች ላይ ምን እየሰራ ነው የምለውን ነገር አመርቂ ነገሮች እንዳሉ እኔ በግሌ የማውቃቸው በርካታ ነገሮች አሉ። ሆኖም ግን በተነገረው ልክ እየሰራበት ነው ወይ የምለው ነገር ትንሽ ጥያቄን ይፈጥራል። ለምሳሌ የአመራር ሚናና ቁርጠኝነት ላይ በጣም ብዙ ጥያቄዎች ሊነሱ ይችላሉ። ወደ መጨረሻ አነሳቸዋለሁ። አጠቃላይ የመጽሐፉን ግምገማና እይታ ከጨረስኩኝ በኋላ በርካታ ጥያቄዎችን አነሳለሁ። እነዛ ጥያቄዎች ብዙ ነገሮችን ይጭራሉ ብዬ አስባለሁ። እነዛ ነገሮች ጄኒውንሊ ፖዚቲቭሊ ነው ማነሳቸው። ስለዚህ ለዛ ጊዜ ይኖረናል። እዚህ ጥያቄ እያነሳው
አልሄድም። አንኳር ጉዳዮችን ብቻ እየዳሰስኩኝ አልፋለሁ። በሌላ በኩል እንደ ችግር የቆጠሩት የኢትዮጵያን ታሪክና ዘመን ውስጥ እንቅፋት ነው ብሎ ያስቀመጡት ነገር የአዙሪት ሰለባ መሆናችንን ነው። የአዙሪት ሰለባ እሳቸው በመጽሐፋቸው ውስጥ እንደገለጹት ለምሳሌ ታሪክን ለጥልና ለንትርክ እንጂ ዞሮ ለማየት፣ ለመመርመር፣ ለማሻሻል አንጠቀምበትም ይላሉ። ታሪካችን ኢትዮጵያ የረዥም ታሪክ ባለቤት ናት። ነገር ግን ታሪካችን አንዱ አንዱን የሚወቅስበት፣ አንዱ ጨቋኝ ሌላው ተጨቋኝ ሆኖ የሚገለጽበት፣ ኦፍኮርስ ጭቆና ነበረ፣ ጨቋኝ ነበረ፣ ተጨቋኝ ነበረ ይታወቃል። በሁሉም ዘመናት ውስጥ፣ በሁሉም ወቅት ውስጥ፣ በሁሉም የአስተዳደር ስርዓት ውስጥ ይታያሉ። ነገር ግን እነዛን ነገሮች ዘግተን ማለፍ ባለመቻላችን፣ የተገኙት እድሎችን ባለመጠቀማችን ታሪክን ለጥልና ለንትርክ ብቻ መጥፎ አጋጣሚዎችን ዘግተን የተሻሉ ነገሮችን ይዘን የበለጠ አሻሽለን ተመራምረን ወደፊት መራመድ ሲገባን ይህን ባለማድረጋችን የአዙሪት ሰለባ ሆነናል ይላሉ። ያ ማለት ተመሳሳይ ነው። አንዱ መንግስት በሚያልፍበት ጊዜ የሚመጣው መንግስት በዛው መንገድ መሄዱን ያሳያል። አሁን ምን እየሆነ ነው? በጥያቄ መልክ ወደ መጨረሻ አካባቢ አነሳለሁ። በሌላ በኩል ደግሞ ጦርነትን ያነሳሉ። ይህን በደንብ አድርገው ነው የገለጹት። ጦርነት ሌላ የአዙሪት መገለጫችን ነው። የኢትዮጵያ ታሪክ የጦርነት ታሪክ ነው። ከጎረቤቶቻችን ጋር የሚደረጉ ጦርነቶች ግን ሌላ መፍትሄ ያስፈልጋቸው ነበረ። ጎረቤታሞች አብረን የምንዘልቅ ነን፣ ወዳጅ እንጂ ጎረቤት መምረጥ አይቻልም ይላሉ። የእውነት ነው። ያ ማለት ኢትዮጵያ በእርስ በርስ ጦርነትም በጎረቤት ጦርነትም ትታወቃለች። ይህ በጣም ግልጽ ነው። ሌላው ቀርቶ በኢትዮጵያ ዩኒፊኬሽን ጊዜ የነበረው ማፈናቀል ለማሰባሰብ ተብሎ በተለያዩ አካባቢዎች ላይ የተወሰዱ እርምጃዎች የጦርነት መገለጫ ናቸው። ከዛም በኋላ በምኒልክ ጊዜ የተደረጉ ጦርነቶች፣ ኢትዮጵያን አንድ ለማድረግ ተብሎ የተደረጉ ጦርነቶች ብዙ በደልና ግፍ ያደረሱ ናቸው። ከዛም በኋላ በኃይለ ሥላሴ ዘመን እንዲሁም በደርግ አሁንም ያው እንደቀጠለ ነው። ያ ማለት የአዙሪት ሰለባ ሆነናል። ስለዚህ ዶክተር አብይ ይህንን እውነታ በግልጽ አስቀምጠዋል። አይደለም የነበረውን የዛሬውንም ሳይክዱ በግልጽ አስቀምጠዋል። ይሄ በጣም ሊያስመሰግናቸው ይገባል ብዬ አስባለሁ። መፍትሄዎቹ ላይ ግን በብዛት አልሄዱበትም እና መጽሐፋቸው ውስጥ ካለ አንድ ክፍተት ብዬ ነው የማስበው ችግሮችን ከመዘርዘር ባለፈ መፍትሄዎቹ እነዚህ ናቸው ብሎ የገለጿቸው ነገሮች አሉ። ግን የችግሩን ያህል ለመፍትሄው ብዙ ትኩረት የሰጡ አይመስለኝም። እሱንም በጠንካራ ጎንና በመጽሐፉ ጠንካራና ደካማ ጎን እይታዬ ውስጥ የሚገልጽ ይሆናል ማለት ነው። ዛሬ ቪዲዮን እዚህ ላይ ላብቃ። ለነበረን ቆይታ ከልብ አመሰግናለሁ። እንግዲህ በሚቀጥለው ጊዜ የምዕራፍ 1 ሌሎች ርዕሶችን በማንሳት አጠር አድርጌ በመጽሐፉ ላይ ያለኝን እይታ በዚህ መልኩ ሄድበታለሁ። ለነበረን ቆይታ እጅግ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ፈጣሪ እንግዲህ እድሜ ሰጥቶን ጤና ሰጥቶን ይህን ያህል እንድንተነፍስ ስላደረገን ሳላመሰግን
አላልፍም። አልሐምዱሊላህ ብቻ ጊዜ ይሆንላችሁ ውድ ኢትዮጵያኖች።